ሰላም ጋይስ። ኢትዮጵያ ውስጥ ፓስፖርት ማውጣት በጣም ቀላል ነገርና በጣም ሲምፕል ሆኗል። እንደሚታወቀው የኢሚግሬሽንና ዜግነት አገልግሎት አዲስ ዌብሳይት አስተዋውቆ በዚህ ዌብሳይት እየተጠቀምን እንገኛለን። ነገር ግን ይሄ ዌብሳይት በስልክ ለመሙላትና በታብሌት ለመሙላት ይሄን ኢረር እያመጣ በፒሲ ብቻ መሙላትን ግዴታ አድርጎት የቆየ መሆኑ ይታወቃል። ይሄን ችግር ደግሞ ተመልክቶ ሰሞኑን ዲጂታል አይሲኤስ የሚባል ቤስት የሆነ በስልካችን መሙላት የሚያስችልን ቀላል የሆነ አፕሊኬሽን የኢሚግሬሽንና ዜግነት አገልግሎት ይፋ አድርጓል። እንዴት በዚህ አፕሊኬሽን እንደምንሞላ ላሳያችሁ። ዲጂታል አይሲኤስ አፕሊኬሽናችሁን ዳውንሎድ ታደርጉና ትከፍታላችሁ። የና አፕሊኬሽናችሁን ከስር እንደምታዩት ያመጣላችኋል። አንዳንድ ፊቸሮችን ያሳያችኋል። ለመጀመሪያ ጊዜ ከሆነ ከታች ሳይን አፕ ትላላችሁ፣ አለያ ግን ሎጊን ትላላችሁ አካውንት ካላችሁ። ስለዚህ ለመጀመሪያ ጊዜ ስለሆነ ማሳያችሁ፣ አካውንት ለሌላችሁ ሳይን አፕ የምትለውን ትጫኑና እዚህ ጋር አግሪመንት አለች። የመጀመሪያዋን ቲክ ስታደርጉ በብሉ ሁሉንም ቲክ ያደርግላችኋል። ከስር ኔክስት ትላላችሁ። እዚህ ጋር ፎርም ያመጣላችኋል። የመጀመሪያ ስም፣ ላስት ስም፣ የመጨረሻ የአያት ስማችሁ፣ ስልክና ኢሜይል እና ፓስወርድ ይጠይቃል። ፓስወርዱን ሁለቴ ትጽፉና ከታች ሳይን አፕ የምትለው አክቲቭ ትሆናለች። ሳይን አፕ ትላላችሁ። ወደ ኢሜይላችሁ ኦቲፒ ይልክላችኋል። ወዳውኑ ያን ኦቲፒ መልሳችሁ ታስገባላችሁ። ወደ ዋናው ሆም ይመልሳችኋል ማለት ነው። ከዋናው ሆም እናንተ ፓስወርድ እና የቀደሙን ያስገባችሁትን ፓስወርድ እና ኢሜይል መርጣችሁ ከታች ሪመምበር ሚ የምትለዋን ቲክ ብታደርጓት ድጋሚ አይጠይቃችሁም። ቲክ አድርጋችሁ ሎጊን ከስር ሎጊን የምትለዋን ተጭናችሁ ትገባላችሁ ማለት ነው። እንደገባችሁ ፓስፖርት፣ ኒው ፓስፖርት፣ አዲስ ፓስፖርት ፈላጊዎች፣ ዳሜጅ፣ የተበላሸ የተቆረጠባችሁ፣ ኮሬክሽን፣ የጠፋባችሁ ምናምን የሚላለ የእናንተ የምትፈልጉትን አገልግሎት ከዚህ ጋር ትመርጣላችሁ በቀላሉ ማለት ነው። በእጅ ስልካችሁ ሆናችሁ ከፈለጋችሁ መረጃ እየሞላችሁ ብትሳሳቱ እንደገና መረጃችሁን አይታችሁ አስተካክላችሁ ትልካላችሁ ማለት ነው። ሌላ ቦታ ልካችሁ ትክክል አድርጎ ሳይሞላልኝ ነው ምናምን ከምትሉ ሄዳችሁ አይሲኤስ ቢሮ ላይ ስማችሁን፣ ስፔሊንግ፣ የልደት ካርዳችሁ ሁሉንም መረጃዎች እጃችሁ ላይ አገላብጣችሁ ሞልታችሁ ስታምኑበት ሰብሚት ብላችሁ ክፍያውንም እዚሁ ላይ ጨርሳችሁ በቴሌብር ወይም በንግድ ባንክ ጨርሳችሁ ራሳችሁ መላክ ትችላላችሁ ማለት ነው። ቱዚስ ማች ሲምፕል ሆኗል ማለት ነው ጋይስ። ጥሩ ነገር ሳይሰሩ ሲቀሩ እንደምንተቻቸው ሁሉ መልካምና እንደዚህ አዳዲስ ነገሮችን ሲሰሩ ነገሮችን ሲያቀሉ ቴንኪው ማለት ይልመድብን እላለሁ። እንደሚታወቀው በቅርብ ብራንቾችን በየቦታው ከፍተው መንገላታትን አስቀርተዋል። በተጨማሪ ደግሞ ስትሄዱ አገልግሎቱ ሂድልኝ ጥፋልኝ ከአካባቢ ምናምን የሚባሉ ነገሮች ቀርተው በጣም ደስ የሚል የሰርቪስ አሰጣጥ አይቻለሁና እሱን ቴንኪው ማለት አስፈላጊ ነው ብዬ አስባለሁ። ቴንኪው ቬሪ ማች ፒስ ይመቻችሁ።